ታው እንዲናችሁ ደህና ቆያችሁ። እኔ የምላችሁ መለተም ሶሊያና ዛሬ ልታስታርቃችሁ ልትኑም ጠራችሁ። ከዛ በኋላ ማርቲ እኔ አልፈልግህም፣ አሁንም አልፈልግህም ላይ ናት። ማርቲ ተበለሽ፣ ማርቲ ተበለሽ፣ እውነት ተበለሽ፣ እውነት ተበለሽ። በዚህ ማለት ነው እኔ ይህንን ለብሼ የሚመጣው ቀን ኳስ ያለው ቀን ማለት ነው። ኳስ በጣም ስለምወደው እና ይህ ነገር ማለት ነው። ወደ ሶሊያና አሁን ይህ አቤላ ማለት ነው የምር ሶሊያና ጋር ቢሄድ ከሶሊያና ጋር ቢሆን ደስ ይለኛል። ብታናደደኝ ሶሊያና በጣም አናደዳኛለች፣ ግን ቢሆንም ከሶሊያና ጋር ቢሆን ደስ ይለኛል። የምሬን ነው። እና ማርቲ ዛሬም ደግሞ እኔ አልፈልግህም፣ እኔን ልቤን ሰብረኸኛል፣ ልቤን የሚጠግነኝ ሰው የለም፣ እየሰበርከኝ ልቤ በጣም ብዙ ጊዜ ይቅርታ ጠይቀኝ በኋላ ነው እንጂ የሚጠግነኝ አሁን በአንድ በሁለት ይቅርታ ልቤን መጠገን አትችሉም። ስለዚህ በጣም ተሰብሬያለሁ፣ በጣም ስብርብርብርብር እንክት ብያለሁ። ስለዚህ አሁን ላይ አይሆንም፣ መታረቅ አልችልም ከአንተ ጋር ብላ ትታ ሄዳለች። ማርቲ ዛሬ ትጨበጨብ። አዎ ይገባታል፣ ትጨበጨብ። እንደውም ኩፍያ አንስቼ ልጨብጭባት እንደ ትልቅ ሰው እንደውም ኩፍያ አንሺ ትጨበጨብላት። እንደዛ ነው ብቻ ሄርሜላ እንኳን ይህንን ሁላ ነገር አብራማ አድርግቷት ራሱ በሁለት ይቅርታ ነው። በሁለት ቀን ለአንድ ቀን ብቻ ነው ይቅርታ ጠየቃት። በአንድ ቀን ይቅርታ ራሱ ወይኔ ማለት ወይኔ ውስጥ ጨርሰን እናንተ እያለች እየተላላሰች ነው የመጣችው ሲጀመር ማለት ነው። ማርቲ አሁን ትችያለሽ፣ የምር ቀጥይበት። አትቀበይ ይቅርታ፣ የምን አባ ይቅርታ ነው? እነሱ እናንተ የእነሱ አሻንጉሊቶች ናቸው። እንዲ ለምንድን ነው በሄዱ በመጡ ቁጥር ይቅርታ የምትቀበሉት? እናንተ የለ ተጫውቶ የሚሄዱ እናንተ መደበሪያዎች ናቸው እንዴ? እንዲህ ሄርሜላ አትሁኝ፣ ተጠንቀቂ። የምር በጣም ብዙ ጊዜ ይቅርታ መጠየቅ አለበት። አዎ አንቺ ይቅርታ አልቀበልም እያልሽ ማለት ነው ወደ ሶሊያና እንዳይት ሰውየው ማለት ነው። ወደ ሶሊያና እንዳትበይ እሺ፣ ሴትዮ እንዳትበይ። ወደ ሶሊያና ሄዶ በኋላ ወይኔ አቤል እኔ እኮ በጣም ነው የምወድግ፣ ወይኔ አቤልዬ እኔ እንደዚህ እየወደድኩኝ ትታኸኝ ሄድክ ምናምን ብለሽ ደግሞ እንዳታለቅሽ እኛ አንፈልግም። ስለዚህ ማርቲ ልትበይ ትንሽ ነው ቀረሽ፣ ትንሽ ማለት ነው። ከነገ ወይስ ነገ ማለት ነው። ነገ እንትን ካለሽ ማለት ነገ እንደዚህ ይቅርታ ከጠየቀሽ ተባለሽ በቃ የለሽን ከዚህ በኋላ ይቅርታ እንደማይጠይቅ እርግጠኛ ራስሽ ነሽ። በቃ ይቅርታን ተቀብዬ ካለው ብለሽ እንደሚመጪ እርግጠኛ ነኝ። ነገ ማለት ነገ በቃ ይቅርታ ግን ተቀብያለሁ ትያለሽ። አዎ ባይ ይሻልሻል። እናንተ እኮ ማለት ነው አትጠገቡም ማትቻሉት በይቅርታ። አዎ ይቅርታ ጥሩ ነው፣ ግን ቢሆንም ሲበዛ ጥሩ አይደለም። ይሄን የሚያክል ለሰው እናንተ ላይ ጨፍሮ ይቅርታ ሲጠይቃችሁ ዝም ብላችሁ ይቅርታ አትጠይቁ። ብዙ ጊዜ ይቅርታ ይጠይቅ እንዴ። ይቅርታ እኮ የተሰበረ ልቡን እኮ አይጠግንም። ቢሆን ይቅርታ በአፍ ብቻ ነው። ምንም የሚያደርገው ነገር የለም። በውስጥ እሽቅም ካለ ምንም ይቅርታ አትቀበልም። ምክንያቱም ንጹህ ፍቅር አይኖራችሁ እናንተ አሻንጉሊቶች ማለት ነው።